ቢቻል ግን በኮንትራት ብትመጡ የተሻለ ነው። የኢቃማቸው ብር እንደው ቢመለስላቸው ከ180 ምናምን ፐርሰንቱ ወደ ሀገር ቢመለሱ ደስ ይላቸዋል። ኢቃማ በየወሩ 3000 4000 እንደዚህ የሚገኝበት ሀገር አድርጋችሁ ነው እየሳላችሁት ያላችሁት። በፍሪ ኢቃማ መጥቶ በ1002 በ1003 ሰርቶ አያዋጣውም። ምክንያቱም ያም ስራ እኮ በአሁኑ ሰዓት በነገራችን ላይ እየተገኘ አይደለም። ሰላም ቤተሰብ እንዴት ናችሁ? አማን ናችሁ ወይ? እኔ በጣም ደህና ነኝ አልহামዱሊላህ። ይሄንን የዩቲዩብ አካውንት ከከፈትኩት ድፍን አንድ ሳምንት ሊሞላኝ ነው። በዚህም በጣም አመሰግናችኋለሁ። እስከ 300 ሰብስክራይበር አግኝቻለሁ። አንዳንድ ሐሳቦችን ለመግለጽ አንዳንድ ነገሮችን ለማስተማር ከበካ ቲክቶክ አልፌ እዚህ ደርሻለሁ። ዩቲዩብ ላይ ገብቼ ተቀላቅያለሁ። እናንተም እያበረታታችሁኝ ነው። በጣም ደስ ብሎኛል። ዛሬ ለሰጣችሁ ያሰብኩት ሐሳብ ወደ ሳውዲ ለምትመጡና ወደ ዱባይ ለምትሄዱ የትኛው የተሻለ ይሆናል? የትኛው በአሁን ሰዓት እንደ ሀገሪቱ ሳይሆን ለኛ ሀገር ልጆች ለኛ ሀገር ስደተኞች የትኛው ሀገር የተሻለ ነው? የትኛው ሀገር ተመራጭ ነው የሚለው በትንሹ ማብራራላችሁ ይሆናል። ቤቱን እንግዲህ ሰብስክራይብ ያደረጋችሁ እናንተም እኔን እየተከተላችሁኝ እንድትከታተሉኝ በአክብሮት ተጠይቃችኋለሁ። በአሁን ሰዓት ወደ ሳውዲ ለመምጣት እስከ 13500 ሪያል እና እስከ 14000 ሪያል ወጪ ታደርጋላችሁ። ወደ ዱባይ ደግሞ ለመሄድ በአንጻሩ በፍሪ ኢቃማ ከሆነ እስከ 500 ሺህ ብር፣ በካምፓኒ ደግሞ ከሆነ እስከ 380 እስከ 350 ሺህ ብር እያወጣችሁ ነው የምትሄዱት። አሁን እዚህ ጋር ገንዘቡን አይደለም ማየት አለባችሁ። በ380 ሺህ ብር ሄደው ዱባይ ገብተው 2 ቀን 3 ቀን ሳይቀመጡ ወደ ስራ ይገባሉ። እዚህ ደግሞ በተቃራኒው 13500 ሪያል 13500 14000 ሪያል ማለት ወደ 500000 600000 ያልፋል። ገባችሁ? ይሄንን ሁሉ ገንዘብ አውጥተው ይመጡና እስከ 1 አመት ድረስ 7 ወር 8 ወር ቁጭ ይላሉ ያለ ስራ። አስቡት። እንደ ዱባይ ደግሞ አይደለም። በየአመቱ በየ2 አመቱ የከፊል ትከፍላላችሁ። በወር 300 ብር ሂሳብ አጠቃላይ እንደዚህ የከፊል አለባችሁ። በአመት 4000 በ2 አመት 4000 የሚከፍሉ ሰዎች አሉ። ወደ ዱባይ ደግሞ ስትሄዱ አስቡት ልዩነቱ። በካምፓኒ ሄዳችሁ በዛ በ300 ምናምን ሺህ ብር ገብታችሁ 2 ቀን እንኳን 3 ቀን አታርፉም። ቀጥታ ወደ ስራ ትገባላችሁ። ሳውዲ ደግሞ በዚህ እንኳን ይሄንን አክል እንኳን ገንዘብ ከፍላችሁ መጣችሁ ከዱባይ የተሻለ ስራ ነው ወይ የሚሰራው እንኳን ብላችሁ ከጠየቃችሁኝ አይደለም። ክፍያው ራሱ ከዱባይ የተሻለ ክፍያ የለም በአሁን ሰዓት። ምክንያቱም የዚህ ሀገር ካምፓኒዎች እዚህ ሀገር ስራ የሚያሰሩ ሰዎች ባለሱቆች የሚያስመጡት ከፓኪስታኒ ከባንግላዴሽ ከተለያዩ ሀገራቶች በኮንትራት በትንንሽ ብር በ3000 እና በ2000 ሪያል ነው የሚያስመጡት። አስቡ። እነሱ በዛ በኮንትራት ተምተው ስራ ቦታቸውን ሲያጨናንቁ አንተ እዚህ ጋር በ700 ሺህ ብር ምናምን ከፍለህ መጥተህ እዛ ጋር ሄደ 2000 3000 ደግሞ ስትጠይቅ እነሱ በ2002 እና በ1500 ከፍለው እንደፈለጉ ያሰራሉ። አስቡ። ይሄ የኛ ሀገር ህግ መበላሸት ነው። የኛ ቢሮዎች 6000 ሪያል 7000 ሪያል ባይጠይቁ በኮንትራት ለማስመጣት እንደሌላው ሀገር የመክተብ ባትከፍሉ ቀጥታ በቪዛችሁ ተመዝግባችሁ መምጣት የምትችሉ ቢሆን የኛ ሀገር ልጆች በጣም በሚገርም ሁኔታ ብዙ ሰው መምጣት ይችል ነበር። ብዙ ሰው መለወጥ ይችል ነበር። አይጉላላም ነበር። በአሁኑ ሰዓት ግን እየተደረገ ያለው በፍሪ ኢቃማ ይመጣሉ። 6 ወር 7 ወር አመትም ይቀመጣሉ። በጣም ነው የሚጨንቀው። አስቡት። እያንዳንዱ ማደሪያ በራሳችሁ ነው። ምግብ በራሳችሁ ነው። ሸበካ ትሞላላችሁ። መዝናናት አለ። ይሄ ሁሉ ነገር አለ። በዚህ ውስጥ ደግሞ ቤተሰቡ ከናንተ ብዙ ነገር ይጠብቃል። ሳውዲ ልጄ ሳውዲ ሄዶልኛል ይላል። ሳውዲ ሲባል ሰው እንትን የሚለው ልክ ሄዳችሁ ወዳው ገብታችሁ በየወሩ 3000 4000 እንደዚህ የሚገኝበት ሀገር አድርጋችሁ ነው እየሳላችሁት ያላችሁት። ስትመጡ ግን ብዙዎቻችሁ ወደ ሳውዲ ሲገቡ ደውለው ያለው ሳውዲ ነው ወይስ ሌላ ሳውዲ የሚባል ቦታ አለ ነው ወይ ብለው ጥርጣሬ ውስጥ ራሱ ይገባሉ ብዙዎቻቸው። ወደ ዱባይ ደግሞ ስትሄዱ የፈለገም ባትለወጡ የፈለገም ሰርታችሁ ይዛችሁ ወደ ቤተሰብ እንደፈለጋችሁ ባትረዱ እንኳን ራሳችሁን ከዲፕሬሽን ከጭንቀት ታስወጣላችሁ። ስራ አንድ ሰው ስራ ካልሰራ የፈለገ የትም ይቀመጥ ሰውነቱን ካላንቀሳቀሰው ስራ ላይ ካልዋለ ይጨንቀዋል፣ ይደብረዋል፣ ለብዙ ህመማቶች ተጋላጭ ይሆናል። ከነዚህ ሁሉ ነገራቶች ይድናሉ ማለት ነው። ዱባይ ላይ ስትሆኑ ስራ ትሰራላችሁ፣ ትዝናናላችሁ። ባይለወጡም ሀገሩ የሚያታልል ሀገር ነው። በእርግጥ ዱባይ ብዙ ነገራቶች ያታልላሉ። አንገታችሁን ደፍታችሁ እንዳሰሩ ያደርጋችኋል። ይሄ ሁሉ
ብዙ ደካማ ጎን አለበት። አንዱ ሲያገባ ለአንዱ ትሄዳለህ፣ ወር ውሎ የሰራኸውን ለአንዱ ታወጣለህ። የሆነ ቦታ ልትዝናና ትሄዳለህ፣ ከጓደኞቹ ጋር ተሰብስበህ ብዙ አይነት ወጪ ታወጣለህ። ሳምንት የሰራኸውን በአንድ ቀን በታክሲ ትጨርሰዋለህ። ብዙ ለምን ፍሪ ስለሆነ እንደፈለከ ስለምትሆን። እነዚህ ነገራቶች በእርግጥ ልትለወጥ አይሰጡህም። እድሜህን ብዙ ነገራቶችን የምታባክንበት ሀገር ማለት በእርግጥ ዱባይ ነው። ወደ ሳውዲ ግን ስትመጣ እነዚህ ነገራቶች የሉም። አንዱ ሰው የሆነ ቦታ ተደብቆ ስራ መስራት ከጀመረ 2 ዓመት 3 ዓመት ድረስ ላታየው ትችላለህ። ገባችሁ? በስልክ እንጂ በአካል ላታየው ትችላለህ። ራሱን ቤተሰቡን የመለወጥ እንትኑ ሰፊ ነው። ግን ይሄ እድል በአሁኑ ሰዓት የለም። በየቦታው የራሳቸው ዜጋም እየሰራ ነው። ከሌላ ሀገር ከፓኪስታኒ ከእንደዚህ በኮንትራት የሚመጡ የኛን ሀገር ሰራተኞች እንዳይገቡ አድርጓቸዋል። ለምን? እነሱ በ1500 በ1400 በ3000 ነው እየሰሩ ያሉት። እኛ ደግሞ የኛ ሀገር ሰው ደግሞ በፍሪ ቃማ መጥቶ በ1200 በ3000 ሰርቶ አያዋጣውም። ምክንያቱም ያም ስራ እኮ በአሁኑ ሰዓት በነገራችን ላይ እየተገኘ አይደለም፣ የለም። የሱም ስራ ቢሆን ግን ያ ቢሆን ራሱ አያዋጣውም። አንደኛ እያንዳንዱ ወጪ በራሱ ነው። እያንዳንዱ የሚበላት ነገር፣ እያንዳንዱ የሚንቀሳቀሳት ነገር በራሱ ነው። ስራ ቦታ የሚሄደው በራሱ ነው። አስቡ። ይህንን ሁሉ ነገር ሲቀንስ፣ የምግብ ሲቀንስ፣ የማደሪያ ሲቀንስ፣ የካርድ ሲቀንስ፣ በወር አንድ ሰው የስንት ብር ምግብ ሊበላ ይችላል? በአንድ ወር ውስጥ የስንት ብር ሸበካ ሊሞላ ይችላል? በአንድ ወር ውስጥ ስንት ወጪ ሊያወጣ ይችላል አንድ ሰው? አስቡ። እዚህ ሀገር አሁን ሌላኛው ነገር ደግሞ ኑሮ በጣም ተወዷል። ድሮ በ5 ብርና በ10 ብር የፈለጋችሁትን አድርጋችሁ እንደፈለጋችሁ ትሆኑ ነበር። ደሞዛችሁ ሺህ ምናምን ብር ሆኖ ራሱ በ200 እና በ300 ወር ድረስ የምትቆይበት ጊዜ ነበር። አሁን ግን አንድ ሰው በአንድ ቀን እንኳን ራሱ ለማዋል እስከ 100 ሪያል የማውጣት ቻንሱ በጣም የሰፋ ነው። በቅያ ምግብ ልትበሉ ብትሉ ከ20 ብር በላይ ታወጣላችሁ። ምሳ እንደዛ ላድርግ ብትሉ ከዛ በላይ ታወጣላችሁ። እያንዳንዱ ኑሮ ስለጨመረ ከደሞዛችሁ ጋር አይመጣጠንም። ወር ሙሉ የሰራችሁትን ገንዘብ በወጪ ራሱ ትጨርሱታላችሁ። አስቡ፣ 1500 ሰርታችሁ ወር ሙሉ ዜሮ ማለት ነው። ስለዚህ ይህንን ሁሉ ገንዘብ አውጥታችሁ ወደ ሳውዲ መጣችሁ እንደገናም ስራ አጣችሁ መንከራተት ማለት ወላሂ ቀላል አይደለም። ያሙ እኔ 3-4 ጓደኞች አሉኝ ከ5 ወር በፊት መጥቶ እስካሁን ስራ ያላገኘንለት፣ እኔም ብቻ አይደለም ሌሎችም ጓደኞቹ ስራ ያልተገኘለት ጓደኛ አለኝ። እንዲሁም ደግሞ ከአመት በፊት መጥቶ ለ2 ወር ብቻ ሰርቶ እስካሁን የተቀመጠ ጓደኛ አለኝ። የዛሬ 2 ወር መጥቶ እስካሁን ስራ ያልገባ ጓደኛ አለኝ። ይሄ ሁሉ እነዚህ ሁሉ ልጆች የመጡበት ብር እንዳለም ሆኖ እዚህ ራሱ ለሌላ ወጪ የተዳረጉ ናቸው። ከዛ በኋላ እዚህ ሀገር ይሄንን ሁሉ ወጪ ካወጡ በኋላ ደግሞ አንድ ነገር ሳይሰሩ ደግሞ መጥቶ የከፊል ብር ይደርስባቸዋል። የከፊል ብር ደግሞ 4000 ብር ከፈለገ 3000 ብር ጠይቃቸዋል፣ ከፈለገ 4000 ብር ጠይቃቸዋል። ይሄ ሁሉ ሳውዲ ውስጥ ያለ እውነታው ነው። እዚህ ሀገር ቤት ቁጭ ብላችሁ ሳውዲ አሁን እዚህ ሀገር እናንተስ እየሰራችሁ አይደለም ወይ? እናንተ እየሰራችሁ ለምን እንዴት ምናላችሁ ላላችሁን ከዚህ በፊት የመጡ ልጆች በፊት መጥቶ ሳውዲ ላይ የተቀመጠ ሰው እየሰራ ነው። ገብታችሁ አንደኛ ቋንቋ ያውቃል፣ ሁለተኛ ደግሞ ከበፊት ጀምሮ ስራ በደህናው ጊዜ ነው ወደዚህ ሀገር ገብቶ ራሱን ያስፋፋው። እዚህ ሀገር አሁንም ገንዘብ ካላችሁ ከኢቃማችሁ ውጭ መታችሁ መኪና ገዝታችሁ ይሁን በተለያየ ቢዝነስ በራሳችሁ መንቀሳቀስ የምትችሉ ከሆነ በጣም ያዋጣ ነገር ነው። በነገራችን ላይ ግን 700,000 ብር በብድርም ይሁን በምን መታችሁ በአዲስ መልክ ተቀጥራችሁ ለመስራት ከሆነ በፍጹም ማያዋጣ ሀገር ነው። ስለዚህ እንደኔ ወደ ዱባይ ብትሄዱ አንደኛ ወጪው ቀላል ነው፣ ሁለተኛ ደግሞ እዛ የምታገኙት እዚህ የምታገኙት ተመሳሳይ ነው። ምንም የተለያየ ነገር የተሻለ ነገር አይደለም። ሳውዲ የተበላሸች ሀገር ናት። የራሳቸው እዚህ ጋር ስራ መስራት ጀምረዋል። በትንንሽ ብር ተቀጥረው የሚሰሩ ልጆች ብዙ ናቸው። ከዛ ባለፈ ደግሞ 700,000 ብር አውጥታችሁ እዚህ ከመምጣት ይልቅ 700,000 ብር ሀገር ቤት አያንቀሳቀሳችሁም ወይ? ሀገር ቤት ብትንቀሳቀሱ አንዳንድ ነገራቶችን ብትሞክሩ እዚህ የምታገኙትን ያክል እዛ አታገኙም ወይ? ይሄ ለእናንተ ጥያቄ ነው። ወይስ 700,000 ብር አቅም የለውም ነው? እዚህ ተቸግራችሁ የምትሰሩት ያክል እዛ የሆነ ነገር ብትጀምሩ ማስፋፋት አይቻልም? እንደው ከባድ እኮ ነው። ግን አንዳንድ ሰዎች ምን ይላሉ? 700,000 ብር ቀጥታ በእጃቸው ኖሮ ቢሆን ኖሮ ብዙ ሰዎች አይመጡም ነበር። አንዳንድ ሰዎች እንደውም ምን ይላሉ መሰላችሁ? የኢቃማቸው ብር ቢመለስ በእውነት ነው የምላችሁ እዚህ መተው ቁጭ ካሉት ከአብዛኞቹ ስራም ከሚሰሩት ጭምር ማለት ነው በዚህ ዓመት ከዚህ 2 ዓመት ከመጡ ልጆች የኢቃማቸው ብር እንደው ቢመለስላቸው ከ180 ምናምን % ወደ ሀገር
ቢመለሱ ደስ ይላቸዋል፣ የኢቃማቸው ብር ቢመለስላቸው። ምክንያቱም ምንም የለም፣ መተው የለም፣ ያ ስራ ወጥተው ይሰራሉ የለም፣ ስራ ሰርተው በወር ያገኙትን የለም፣ ለዕዳ በምን ነው የሚያወጡት? እንዲህ እንኳን የሚቀመጥ ገንዘብ አይኖርም። አስቡት። ግን ይህንን ሁሉ ደግሞ እየተነገራችሁ ይህንን ደግሞ ሁሉ ጣጣ እያወቃችሁ ደግሞ ብትመጡ እኛ ምንም ማድረግ አንችልም። ቢቻል ግን በኮንትራት ብትመጡ የተሻለ ነው። ኮንትራት ወጪ የለባችሁ። 1500 ይሁን ደሞዛችሁ 1200 ይሁን ደሞዛችሁ አንድ ነገር ሳይነካ በየወሩ ወደ አካውንታችሁ ይገባል። የካርዱን እያንዳንዱ ነገር በኮንትራት በመጣችሁበት ቤት ስለሚሆን ወጪ ስለማይኖርባችሁ ቢያንስ እሱ የተሻለ ነው። ሳውዲ እንኳን ከመጣችሁ ማለት ነው። ከዛ በኋላ 2 ዓመት ተሰርታችሁ ደግሞ ኢቃማችሁ ሲያልቅ ተናዙል አድርጋችሁ ወይም ደግሞ ሀገር ቤት ገብታችሁ ተመልሳችሁ መጣችሁ የራሳችሁ ነገር ቢዝነስ ይዛችሁ ትሰራላችሁ። በዚህ መንገድ ደግሞ የምትሰሩ ሰዎች እዚህ ሀገር ለመለወጥ በጣም ቀላሉ መንገድ ይሄ ነው። ከመጣችሁ ካገኛችሁ በኮንትራት ነው። በኮንትራት ከመጣችሁ በኋላ 2 ዓመት ሰርታችሁ ተናዙል አድርጋችሁ ከሰውየው ጋር ደግሞ የማትስማሙ ከሆነ ሀገር ገብታችሁ በአዲስ መልክ ተመልሳችሁ የራሳችሁ ቢዝነስ ሰርታችሁ የምታድጉበት ሲስተም የተሻለ ነው እንጂ በአዲስ መልክ መጥተው ስራ ለሚፈልጉ ተቀጥሮ ለመስራት ለሚፈልጉ ሰዎች ነው እንጂ ስራ የሌለው እዚህ ከመጣችሁ በኋላ ብር ለያዘ ሰው ስራ በርግጥ አለ፣ የተሻለ ነው ከሌላው ሀገር። ግን በገንዘብ ሳይኖራችሁ ብር ተበድራችሁ መጣችሁ ሄጄ ሰርቼ ከፍላለሁ ብላችሁ መጣችሁ እንደገና እዚህ ለስራ መንከራተት ማለት በጣም የማይመች ሀገር ማለት በአሁኑ ሰዓት ሳውዲ ነው። እንደኔ እንደውም 700 ሺህ ብር ወደዚህ ሀገር ለመምጣት ከምታወጡ ኢትዮጵያ የሆነ ስራ ጀምራችሁ ብትሯሯጡ የተሻለ ባይ ነኝ። ለምን እዚህ መታችሁ መንከራተት፣ የሰው ሀገር አንድ በማታውቁት ሀገር መንከራተት ማለት ቀላል ነገር ስላልሆነ በኮንትራት ያልኳችሁ ደግሞ የምትመጡት በሁለት መንገድ ነው። አንደኛ እዚህ የምታውቁት ሰው ካለ ከፊል ፈልጉላችሁ፣ ገንዘቡ እናንተ ማውጣታችሁ ይሁን በራሱ አምጥቶላችሁ ይሁን ተስማምታችሁ ያለምንም ወጪ መምጣት ይችላል። ሁለተኛ ደግሞ ኢትዮጵያ ላይ ታማኝ ኤጀንሲ ፈልጋችሁ በስምምነት በሹፍርና ነው በምንድን ነው እኔ መምጣት የምፈልገው በዚህ ነው፣ በዚህ ካገኘሁልህ ይሄን አክል ትከፍለኛለህ ብላችሁ ተስማምታችሁ ሲገኝ ይሄን አክል ብር ትከፍላለህ ከተስማምተህ መጀመር ትችላለህ። ከዛ በኋላ በቪዛ በፓስፖርትህን ኮፒ ትሰጣቸውና በዚህ ስራ ተገኝቷል ሲሉ ጀምሩ ትላቸዋለህ። የዛኔ በፓስፖርትህ ቪዛ ሲላክ በራስህ ስም ቪዛ ከተላከ በኋላ ክፍያውን ጀምረ ትኬት ምናምን ሲቆረጥልህ ጨርሰህ የምትከፍልበት ሲስተም ይሄ ነው። ከዛ ውጭ ግን ሌላ ምንም አይነት በኮንትራት የምትመጡበት መንገድ የለም። ግን በኢቃማ ደግሞ ለምትመጡ አቅም ላላችሁ ብቻ እዚህ ሀገር መታችሁ ተቀጥራችሁ ለመስራት ከካምፓኒ ሄዳችሁ እንደዚህ አንድ 2 ወር 3 ወር ሰርታችሁ የምትወጡበት እንደዚህ አይነት ነገር ለመንከራተት ሳይሆን ለራሳችሁ ቢዝነስ ለመጀመር ገንዘብ ካላችሁ ለናንተ ክፍት ነው መስራት የሚቻልበት ሀገር ነው። ከዛ ውጭ ግን ለመስራት እዚህ መጥቶ እንደዚህ ዞሩ ስራ ለመፈለግ ከሆነ ወደ ዱባይ ብትሄዱ የተሻለ ነው። ምክንያቱም ዱባይ ልክ አሁን እዚህ ሀገር ሳውዲ ከፓኪስታኒ ከባንግላዴሽ እንደዚህ በትንሽ ብር እንደሚያመጡት ዱባይ ደግሞ በአሁኑ ሰዓት ከኢትዮጵያ በትንሽ ብር በ300 ምናምን ሺህ ብር እየሄደ ነው ሰው። ወደዛ ሄዳችሁ ብትሰሩ የተሻለ ባይ ነኝ። ስለዚህ ሀገር ህግ ደግሞ ስለየትኛውም ነገር ማወቅ የምትፈልጉት ነገር ካለ አሁንም በኮሜንት ንገሩን። ቲክቶክ ላይ እያወጣው ቪዲዮ እሰራላችኋለሁ። ሰሞኑ የአልራጅህ ባንክ አካውንት አከፋፈቱና አላላኩ እንዴት እንደሆነ ጥንቅቅ አድርጌ ሰርቼላችኋለሁ። ገብታችሁ እዩልኝ። አቡኪ ዩቲዩብ ብላችሁ በአማርኛም በእንግሊዘኛም ሰርች እያደረጋችሁ ገብታችሁ እዩኝ። ገብታችሁ ደግሞ ካያችሁት በኋላ እኔን ቪዲዮ እያያችሁ ለከፈታችሁም ደግሞ ሰዎች ካላችሁ አንድ ቁጥር ጻፉልኝ። ለኔ በጣም ኮንፊደንስ እንዲሰማኝ ማድረግ ትችላላችሁ። ያልገባችሁም ደግሞ ካላችሁ ጥያቄያችሁን ቲክቶክ ላይ እያወጣው ቪዲዮ መሰራላችሁ ይሆናል። እና ቤተሰብ ለዛሬ ይሄንን አክል ከተነጋገርን ይበቃናል። ቀጣይ ደግሞ አካውንቶች አከፋፈት እንዴት እንደሆነ የአልናይም ባንክ የኤስቲሲ ባንክ እያንዳንዱን አከፋፈቱን እመነግራችሁ ይሆናል። ይሄንን ቤት የከፈትኩት የእናንተን ጥያቄ ለማስተናገድ ነው። እናንተን የቸገራችሁ ነገር እዚህ ሀገር መጣችሁ የማታውቁት ነገር በሰፊው እንደዚህ ቪዲዮ ለመስራት የከፈትኩት አካውንት ነው። ሰብስክራይብ እያደረጋችሁ ብትከታተሉኝ ደስ ይለኛል። ከ300 ደግሞ ወደ 500 ከ500 ወደ 1000 ደግሞ ብታሳድጉኝ በጣም ደስ ይለኛል። እኔ ለዛሬ የነበረን ቆይታ
ይህንን ይመስላል። ውድ ቤተሰቦቼ ወዳችኋለሁ። ሰላማችሁ ይብዛ።